እኔ ለስላሳ ቆርኪኩ በቬለስ ኢኮኖሚ ከፍቶኝ አንድ ሰርቪሴን ኪያስኩኝ ከቡናና ውሃ በተጨማሪ ዜና ሁሉ ላቀርብ እችላለሁ ካፌ ውስጥ። ጎበዝ ትመስላለህ ነኝ። ከዚህ በፊት የዘራሁበት ካፌ አንድ ያላስተናገድኩት ነገር ቢኖር ዓለም ዋንጫ ነው። እሱንም አስተናጋድ አይቀርም ነበር። እኔ በመስተንግዶ ወቅት ማለት ነው የካስተመርን ማንነት አጥንቼ ነው የምሰራው። የሆነ ጊዜ የሆነ ጸጉር ቆራጭ መጣና ተቆራጭ አዘዘኝ። እኔ ጎፈሬን ያቀረብኩለት ከዛ በጣም ደንግጦ እኔ እኮ ተቆራጭ ነው ያልኩት ሲለኝ እና የክሬም ኬክ ነው እኔ ያልኩት። ኦኬ ከከስተመር ጋር ያለ ግንኙነት አሪፍ ነው ማለት ነው። አዎ ግን አንዳንዴ ደግሞ ጸባይ አይጠፋም። የሆነ ጊዜ የሆነ ካስተመር መጥቶ ቡና አዘዘኝና ታዝዤው አቅርቤለት ጠጥቶ ቢሎ ስጄለት ሂሳቤን ክፈለኝ ሲለው ብር አልነበረውም ነበር መሰለኝ አላቅም። ሂሳቡን ትቶ በጠጣበት ሲኒ አናቴን ከፍሎኛል። አልደበረኝም። ለምን ደንበኛ ንጉስ ነው። ትንሽ በመስተንግዶ ወቅት ግር የሚለኝ ነገር ቢኖር ደንበኛ ተጠቅሞ ምናምን ሂሳብ አምጣልኝ ሲለኝ እኔ ፊዚክስ ልወስድለት እችላለሁ መጽሐፍ ቤተም ስለሰራው ማለት ነው። ኦኬ ከመስተንግዶ ውጪ ሌላ ሙያ አለ ማለት ነው? አዎ በተለይ ሻይ ማፍላት በጣም ጎበዝ ነኝ እኔ። ያፈላሁትን ሻይ ጠጡ ሰዎች ይሄ ነገር ሻይ ነው ሻደይ ነው ሶለል ነው ይባባሉት። እኔ እኮ በማስተናግድበት ሰርቪስ እኮ ትርፍ ሰዓቴ ተማሪዎች አመላለስ ነበር። ከዛ እንደተመለስኩ ደግሞ በራሱ ሰርቪስ ቤት አድርጌ አከራይቸው እኔ ብዙ ገቢው ላገኝ ነበር ለራሴ። ታዲያ ሁሉ ነገር እያረክ ከምትሰራበት ቦታ ለምን ተባረር? ተባረር አይደለም እንዴ ካፌው ከስሮ እኮ ነው። እንደውም ለረጅም ጊዜ እኔ አስተናግጅ ያገኘሁትን ቲፕ ነው ለሙሉ ሰራተኞች ደሞዝ እኔ እየከፈልኩኝ ለካፌው ባለቤት ሳይቀር እኔ ነበርኩ ብር የምሰጠው። እንዴ እስቲ ፎቶ አይሙት ቺኮ ለሰፈሩ አዲስ ልጅ መሰለኝ። በሆነስ አንተን ያገባህ ለከፋ መስሎሽ ነው? ይኸውልሽ እዚህ ሰፈር ከባድ ሌቦች አሉ። ስልክሽን ተጠንቀቂ። ምን ይመስላል ሌባ? አልፈድድን አስታ እኔ ስልኬን ወይኔ አባት ስልኬን ወሰዱብኝ። እየነገርኩሽ ተበላሽ። ቦርሳሽን እንደደግሙሽ አሁን ቦርሳሽ ምን ይዘሻል? እናቴ ሰጠችኝ 20 ሺህ ብር ብቻ ነው። ደግሞ ስልኩን ከገዛሁት ገና ሳምንት አሉ ነው። በእናትህ ክርዳኝ እና 20 ሺህ ብር አሁን ቦርሳ ውስጥ አለ? አዎ ወይኔ 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 ቦርሳዬ አበቃልኝ በቃ። ወይኔ ምን ይሻለኛል? እንዳትፈሪ ጀገን ብለሽ አንኳኳው። ምን አለ እሱ በከፈተው። ውይ ከፈተው። ሃይ ሃይ ግባ። ልግባ? ዞር በይ። ወዴት ነሽ? ምህሩ የለችም። አሁን ወጣች። ከፈጠች ትደርሽባታለሽ። ሁሌ እንዲህ ነህ? እንዴት? ኮስታራው እንዳትወጂም? አዎ አይ ማለቴ ምን አይነት ወንድ ነው የምትወጂው? እኔ የምወደው ልክ እንዳንተ ኮስታራ። ያማታል እንዴ? በይ እንዳታመልጥሽ። አረዲያ ምን ይመስላል? ሄ ማለት ነበር። ሲያስጠላ። ደግሞ ሌላ ቀን እድላችንን እንሞክራለን።